የኢፌዴሪ ሲቪል ሰርቪስ ኮሚሽን በአገሪቱ ታሪክ ታይቶ የማይታወቅ የ290 ቢሊዮን ብር ተጨማሪ በጀት ለደሞዝ ማሻሻያ ሪፎርም መመደቡን ይፋ አድርጓል። የኮሚሽኑ ኮሚሽነር ዶክተር መኩሪያ ኃይል እንደገለጹት ይህ ግዙፍ ወጪ በሁለት ዓመታት ተከፍሎ የሚተገበር ሲሆን በ2017 ዓ.ም የተጀመረው የመጀመሪያው ምዕራፍ 90 ቢሊዮን ብር የጠየቀ ሲሆን በቀጣዩ 2018 ዓመተ ምህረት ደግሞ ተጨማሪ 200 ቢሊዮን ብር ወጪ ለማድረግ ታቅደዋል። ይህ ማሻሻያ የተቋቋመበትን 108 ዓመት ያስቆጠረውን የኢትዮጵያ ሲቪል ሰርቪስ አገልግሎት ወደ አዲስ ምዕራፍ ለማሸጋገር ያለመ ሲሆን በሰራተኛው የአገልግሎት አሰጣጥና የክፍያ ስርዓት ላይ መዋቅራዊ ለውጥ ለማምጣት ታስቦ የተዘጋጀ ነው። ይሁን እንጂ ይህ የደሞዝ ማሻሻያ ከፖለቲካዊ እንቅስቃሴዎች ጋር ተያይዞ መቅረቡ በተለያዩ ወገኖች ዘንድ ትኩረት ስቧል። ኮሚሽኑ በሰጠው ማብራሪያ ገዢው የብልጽግና ፓርቲ በቀጣዩ 7ኛው ጠቅላላ ምርጫ አሸንፎ የሚቀጥል ከሆነ ይህንኑ የደሞዝ ሪፎርም በሰፊው ተግባራዊ እንደሚያደርግ አመልክቷል። ይህም ማሻሻያው ከመንግስት መደበኛ የሪፎርም ስራነት ባለፈም ከምርጫ ውጤት ጋር የተያያዘ መሆኑን ያሳያል። ተንታኞች እንደሚሉት እንዲህ ያለው ግዙፍ የገንዘብ ድልድል በአንድ በኩል የመንግስት ሰራተኛውን የኑሮ ጫና ለመቀነስ ተስፋ ቢሰጥም በሌላ በኩል ግን በሀገሪቱ የዋጋ ግሽበት ላይ ሊኖረው የሚችለው ተጽዕኖና ከምርጫ ጋር ተያይዞ የቀረበበት መንገድ የራሱ የሆነ ፖለቲካዊ አንድምታ ይኖረዋል። በአጠቃላይ ደሞዝ ጭማሪው በቢሊዮን የሚቆጠር በጀት ተመድቦለት ለትግበራ ዝግጁ ቢሆንም ሙሉ በሙሉ ስራ ላይ ማዋሉ ግን ከምርጫው በኋላ ባለው የፖለቲካ ሁኔታ ላይ የተመሰረተ መሆኑ ተመልክቷል።